አቡነ ሐራ የስም ትርጉም ነውና ጭፍራ። ሰላም መላው ኦርቶዶክሳውያን በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች አማኞች፣ ይህ የደገኛው አባት የአቡነ ሐራ ድንግል የቃል ኪዳናቸው እምነት ነው። ብዙዎችን ከካንሰር፣ ከኤችአይቪ፣ ከነቀርሳ፣ ከቲቢ፣ ከልዩ ልዩ ከአጋንንት በሽታ ያዳ ነው። ስለዚህ ሰላም መላው ኦርቶዶክሳውያን በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች አማኞች፣ ይህ የደገኛው አባት የአቡነ ሐራ ድንግል የቃል ኪዳናቸው እምነት ነው። ብዙዎችን ከካንሰር፣ ከኤችአይቪ፣ ከነቀርሳ፣ ከቲቢ፣ ከልዩ ልዩ ከአጋንንት በሽታ ያዳ ነው። ስለዚህ አማንያኖች ብቻ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ብቻ ሼር ዱይት አድርጉት፣ ለመላው ዓለም ይዳረስ። ይህ እምነት የሚገኘው አዲስ አበባ። ስለ ካንሰሩ ፈዋሽ፣ ስለ ሩሩሁና ስለ የዋሁ ስለ አባታችን ስለ አቡነ ሐራ ድንግል የተናገሩትን ነገር በደንብ አዳምጣቸው። እስኪ ካዳመጣችሁ በኋላ ደግሞ አደራ ኮፒ ሊንክ ማድረግ እንዳይረሳ። አቡነ ሐራ ድንግል አንድ ቀን ነምር እያባረረ ሚዳቆን እያባረረ ሲል ሩጣ ከአቡነ ሐራ ድንግል የሙጥኝ አለች። እንዳትነካ አሉት። ሳይነካ አስቀሩ። አባቶቻችን እንኳን ለሰው ለሚዳቋ መጠጊያ ናቸው። ለእንስሳት ያዝናሉ። አባታችን አቡነ ሐራ ድንግል ከረራያቸው የተነሳ ምን አድርገዋል መሰላችሁ? አህያቸውን ገንዘው ቀብረውታል። አህያቸውን የማነ ብርሃን የሚባል አህያ ነበራቸው። በጣም ደግ አህያ ነው። ሰው እኮ ደግ ሲሆን አህያ ሁሉ ደግ ይሆንለታል። የማነ ብርሃን ለቤተ ክርስቲያን የሚያስፈልገውን አስራት በኩራት ራሱ ነበር እየዞረ የሚሰበስብ። ምእመናን ደጃፍ ሄዶ ይቆማል። እስከሚጭኑት ዝም ይላል። የተጫነውን ይዞ ወደ አቡነ ሐራ ድንግል ይመጣል እና ሲሞት አልቅሰው ገንዘው ነው የቀበሩት። አይ ኢትዮጵያ አህያ በስርዓት የሚቀበርባት ሀገር ሰው በስርዓት አልቀበርባት አለ። እጅግ በጣም እኮ ነው የምናሳዝነው። ወርደን የት እንደደረስን በእውነቱ ማለት ሐዘን እንዴት እንደጠፋን። የሰው ሬሳ የሚጎተትባት ሀገር ሆነች። ሰው ተቆራርጦ የሚጣልበት ሀገር። አሁን በዚህ በቅርብ ጎንደር ራሱ ተገኝቶ የለም እንደዚህ ሰው በሙሉ ተቆራርጦ እዚህ ተገኝቷል። ሰው ነው የነገረኝ፣ እኔ በርግጥ አላየው። እጅጉን ተቆራርጦ የተገኛለ፣ በአቅማዳ ተጠቅሎ የሚገኛል። ለእኛ እንደው ምን ምሕረት አለን በእውነቱ። እግዚአብሔር መተዛዘኑን ይስጠን። ወደ ቅዱሳን ተጠግተን እንድናርፍ እግዚአብሔር ይርዳን። ስለዚህ ወደ ቅዱሳን ተጠጉ። የማያዋጣችሁን ጥግ አትከተሉ። እኔ እውነቴን ነው የምነግራችሁ። ከቅዱስ ጋር እየተጣላን ነው። የማይገባንን እየተከተልን የሚገቡንን እየተውናቸው ነው። ከቅዱሳን እቅፍ አትውጡ። ስለዚህ ገድላቸውን አንብቡ፣ ለምኗቸው። እርሳቸውም ሩህሩህና የዋህ ምስኪን ናቸውና እምነት ግሩም ነው ጸበል ፈዋሽ፣ እምነት ግሩም ነው ጸበል ፈዋሽ፣ አባ ሐራ ድንግል ጭንቄ ደራሽ፣ ኢትዮጵያ ሐዋርያ መነኩሴ፣ አባ ሐራ ድንግል ቆመላት ለነፍሴ፣ አቡነ ሐራ ቆመላት ለነፍሴ።